አሁን ዛሬ አይተኸዋል አምሹር አንተም ምን ያህል እኮ ነገሩ እጅግ አሳፋሪ ደረጃ ላይ መድረሱን ከዚህ ቀደም እኔ እናንተ ስለ አክሱም ሙስሊሞች ተናግረናል። ስለ መብታቸው ስለምናቸው ዛሬ እየተሰማ ነው እንግዲህ በሂጃባቸው ምክንያት ፈተና እንዳይወስዱ እየተደረገ እንደሆነ ያለው እብደት እኮ ማቆሚያ እኮ የለውም። አሉላ ማቆሚያ እኮ የለውም። ያለው ድንቁርና እኮ ማቆሚያ የለውም። ያለው ኢምፒዩኒቲ ያለው ምንግዴነት እኮ ማቆሚያ የሚባል እኮ ነገር የለውም። እንዴ በጣም የሚያሳዝነው ቀላል የማይባለው ቁጥር እኮ ሰልፍ ኢንፍሊክትድ የሆነ ቁስል እኮ ነው። አሁን ይህንን ማድረግ ያስፈልጋል? ያለው ቀውስ ሳይበቃ አሁን ቀጥሎ የምናነሳው ለምሳሌ የተፈናቃዮች ከፍተኛ ምሬት ላይ መድረስ ነው። ተመልከት፣ በትግራይ ውስጥ ለአራት የሰቆቃ ክረምቶች እና የሰቆቃ በጋዎች፣ የሰቆቃ ጸደዮች፣ የሰቆቃ ጥቢዎች ምናምን በልጎች በድንኳን ውስጥ ያሳለፉ የተማረሩ ህይወት የመረረቻቸው ከሰብአዊ ክብራቸውን የተነጠቁ ዜጎች መቀለ ሄደው የፕሬዝደንቱን ቢሮ በቃ አልሰማ ስላሉ ማለት ነው እየተቆጣጠሩ። ይህ ትልቅ አደገኛ ክራይሲስ ነው። ለምን የነዚህ ተፈናቃዮች ህይወት በዛ ደረጃ መምረሩ በመቀለ ወይ በትግራይ ብቻ የሚኖር አይደለም። ኢምፕሊኬሽኑ የመፍቻ መንገዱን ነው የሚያመላ። ኦኬ የነዚህ ተፈናቃዮች ችግር እንዴት ነው የሚፈታው ካልክ የፕሪቶሪያ ስምምነትን በተሟላ ሁኔታ ማክበር ነው። የፕሪቶሪያ ስምምነት ያለበት ሁኔታ የምታውቀው ነው። ይህን ለመፍታት ያሉት ምርጫዎች ምንድን ናቸው ወደሚል ይካሄዳል። ከመፍቻ መንገዶች አንዱ እንግዲህ በፕሪቶሪያ ስምምነት መሰረት የተፈናቃዮቹ ጥያቄ በአጠቃላይ የትግራይም ህብረተሰብ ጥያቄ ካልተመለሰ ወደ ተሟላ ጦርነት ሊካሄድ የሚችልበት ፓል የበለጠ መስፋቱን ነው የምታየው። እና ይሄ ሁሉ ቀውስ ባለበት አሁን ቀውስ ያነሰ ይመስል ችግር የቸገረ ይመስል እነዚህን ተማሪዎች በመጀመሪያ በሰብአዊ መብታቸው ህጋዊ ሰብአዊ በሆነ መብታቸው ምክንያት ይሄ መደረግ የለበትም። በሞራል ምክንያት ይሄ መደረግ የለበትም። ከዛ ቀጥሎ ነው ይህን ክርክር እያነሳው ያሉት። ፖለቲካሊ አሁን ያ ህብረተሰብ ባለበት የቀውስ አይነት መጠን ብዛት አኳያ ስታየው እንደዚህ የሚያደርግ አእምሮ ምን አይነት አእምሮ ነው? ይህንን የሚወስን የፖለቲካ ወይ የምናምን ተሿሚ ይህንን ሊያስፈጽም የሚንቀሳቀስ ቡድን ምን አይነት አእምሮ ያለው ነው? ከመብትና ከሞራል ጥያቄዎቹ በተጨማሪ እንጂ ይሄ ቀውስ በማይኖርም ጊዜ ሊደረግ የሚገባው ነው እያልኩ አይደለም። በፍጹም ያ በህጉ ከዚህ በፊት በስፋት ዲስከስ አድርገነዋል። በርካታ አንተም የተካፈልክበት አሉላ የሙስሊም ወንድሞች እዚህ መጥተው እኮ በስፋት ተናግረዋል። 6-7 ገደማ ሆኖ ማለት ነው በየተራ እያስገባናቸው ተናግረዋል፣ ተወያይተዋል፣ ሀሳባቸውን ገልጸዋል። እና አሁን ይሄ ነው የእነዚህ ተፈናቃዮች ህይወት ጨልሟል። አሁን ሌላ ክረምት ተመልከተ። ይህን እየተነጋገርን ያለ ነው አሁን ጁን 11 2025 ኖቬምበር 2022 የተፈረመ ስምምነት ጁን 11 2025 ላይ ተፈናቃዮቹ አልተመለስም መሮናል ብለው የፕሬዝደንት ጽህፈት ቤትን ሰብረው እስከ መግባት የደረሰ ያውም እነሱ ኮንቴይን ስላደረጉ ነው እንጂ እየደረሰባቸው ያለው መከራ ሬሳ መቁጠር ሰለቸን፣ በያለንበት ከሆነ ጊዜ በኋላ እነ ገሌ የሚባሉ ተፈናቃዮች እኮ እዚህ ጋር ነበሩ ልትሉ የምትችልበት ሁኔታ ተፈጥሯል ነው እያሉ ያሉት። ምክንያቱም በሽታ እየገደላቸው ነው፣ ረሃብ እየገደላቸው ነው፣ አለመመቸት እየገደላቸው ነው፣ ጉስቁልና እየገደላቸው ነው። በመቶ ሺዎች ሆነው የመጡት ተፈናቃዮች በህመምና በሞት ምክንያት የሆነ ጊዜ እኮ እዚህ ጋር 100 ሺዎች ተፈናቃዮች ነበሩ፣ በረሃብ በበሽታና በእንግልት ሞቱ ተብሎ ሊተረክ የሚችልበት ሁኔታ ሊኖር ይችላል። ለዚህ ነው በነገራችን ላይ ትግራይ ውስጥ ጄኖሳይዱ በዝግታ አለምንም ወጪ እየቀጠለ ነው የምንልበት ምክንያት። በታደሰ ላይ የቀረበ ጥያቄ አለ። ህዳር 30 ይላል፣ ታህሳስ 30 ይላል፣ ሰኔ 30 ይላል። ምንም የሚያደርገው ነገር ግን የለም። አጠቃላይ ኢሊቱም ትርጉም በሌላቸው በጣም አሳፋሪ ነገሮች ላይ ሲሻኮት የሚሸሸግበት ጥብቅና የሚቆምለት ልል ስለማልችል ነው። የሚሸሸግበት ህዝብ እንኳን
እየሟሸሸ እያለቀ at some point ወደ አለመኖር ሊቀየርበት የሚችልበትን ሁኔታ ኢነብል እያደረገ ነው እና ይሄ የከፋ ለመዘርዘር እንኳን እዚህ ለመዘርዘር የሚጨንቅ የሚከብድ ብዙ ቀውስ ባለበት እነዚህን ተማሪዎች ከልክሎ እንደገና ከህይወታቸው ማሰናከል ከመብታቸው ማውረድ መብታቸውን መግፈፍ ሰብአዊ ክብራቸውን መግፈፍ ምን አይነት አእምሮ የሚፈጽመው ነው የሚለው እኔ በእውነት ነው የምልህ it's always strange for me እንዴት ተሰልቶ እዛ ድምዳሜ ላይ እንደሚደረስ እኔ በጣም ነው በእውነት ግራ የሚገባኝ ነው የምልህ እና እስቲ ሁለቱን ነገሮች እናንሳቸው የውይይታችን የመጨረሻ ክፍል ስለሆነ ያ ይሄ የፕሪቶሪያ ስምምነት አለመተግበር የትግራይን ህዝብ አሁንም በድምፅ አልባ ጀኖሳይድ እንዲያልፍ ያው የመፍቀድ የማስቀጠል ነገር ነው ያለው 2 ዓመት አቶ ጌታቸው የሚመራው ጊዜያዊ አስተዳደር ያ ሳይሆን ቀረ አሁን በተሻለ አሁን የተራዘመው አዲስ ፕሬዝዳንት የተመረጠለት የጀነራል ታደሰ ወረደ ጊዜያዊ አስተዳደርም ፈተና ሆኖ ቀጥሏል ስለዚህ ይሄ አንዱ ነው ይሄ ባለመደረጉ ህዝቡም ዋጋ እየከፈለ ነው ጊዜያዊ አስተዳደሮቹ በእንደዚህ አይነት ፈተና ውስጥ እያለፉ ነው ያሉት የፕሪቶሪያ ስምምነት አለመተግበር ማለት ነው በተለይ ደግሞ ተፈናቃዮች ወደ ቀያቸው አለመመለስ 5ኛ ክረምት ተጨማሪ በጭቃ በውሃ በድንኳን ውስጥ ሆነው እያሳለፉ ለከፋ ሰብአዊ ሰቆቃ እየተዳረጉ ነው ያሉት ይሄ እንዲያበቃ አይ ቲንክ የአሜሪካ አምባሳደር ኤርቪን ማሲንጋም በኢትዮጵያ ማለት ነው የአሜሪካ አምባሳደር ወደ ሽረ ተጉዘው ያለውን ሁኔታ አይተው በዚህ ጉዳይ መግለጫም ሰጥቷል ፖለቲካዊ ቆይ ሂማኒቲ እናስቀድም የሚል ማለት ነው እና ይሄ ዋናው ነገር ነው ስራትም ያለበት እኛም እንደ አንድ ሐሳባችንን በሚዲያ የምናስተጋባ ወገኖች ይሄንን ነገር ነው ቀዳሚ የምንሰጠው ትኩረት መሰጠት ካለበት አጀንዳ መሆን ካለበት ይሄ ነው የፕሪቶሪያ ስምምነት መተግበር የትግራይ ግዛቶች ወደ ባለቤቶቹ ወደ ትግራይ ህዝብ መመለስና ተፈናቃዮች ወደ ቀያቸው ተመልሰው ሰላማዊ ኑሮ እንዲኖሩ ማስቻል ወደ ህይወታቸው መመለስ አይ ቲንክ የቅድሚያ ሊሰጠው የሚገባ የሰብአዊነት ጉዳይ ነው ይሄ ማድረግ ካልተቻለ ሌላው ምንም ትርጉም የለውም ስለዚህ እዚህ ላይ ትኩረት ሰጥቶ መረባረብ ያስፈልጋል የጀነራል ታደሰ ጊዜያዊ አስተዳደርም መለካት ካለበት በዚሁ ነው በዚህ በተፈናቃዮች ጉዳይ ነው ዋና መሆን ያለበት ፌደራል መንግስቱም ለጀነራል ታደሰ ወረደ ጊዜያዊ አስተዳደር ያው ሹመቱም ላይ ስለተሳተፈ ሴሬሞኒው ማዘጋጅቶ ሾም ያለው ስላለው የጊዜያዊ አስተዳደር እንዲሳካለት የሚፈልግ ከሆነ የተፈናቃዮች ጉዳይ በዋናነት አጠቃላይ ደግሞ የፕሪቶሪያ ስምምነትን ተግባራዊ ማድረግ ይጠበቅበታል የፌደራል መንግስት እንደ ተፈራራሚ ጊዜያዊ አስተዳደሩ በማቋቋምም የአንበሳውን ድርሻ እንደወሰደ ማለት ነው ይሄ ማድረግ ግድ ይላል በዓለም አቀፍ ደረጃም በዲፕሎማሲውም በፈራሚዎችም በጊዜያዊ አስተዳደሩም በፌደራል መንግስትም ያለው ሚና በዚህ ዙሪያ ሊሆን ይገባል በአፋጣኝ ከህዝቡ ይሄ እንዲሆን ግፊት ማድረግ ጫና ማድረግ ትግል ማድረግ ይጠበቅበታል አንድ ነገር ግን አለ እዚህ ላይ ከዚህ ጋር ተያይዞ አምጣልኝ ምንድነው ዙሩን እናከረዋለን እናንቀጠቀጠዋለን ምናምን የሚል የፖለቲካ ኃይል ደግሞ አለ አስታውሳለሁ የሙስሊሞችና የተፈናቃዮች ጉዳይ በተመሳሳይ ተነስቶ ተወያይተን ነበር አሁን ደግሞ ተመልሶ በተመሳሳይ መጥቷል ይሄ የሚነግረን ነገር አለ ወይዘሮ ፈትለወርቅ የሙስሊም ሴቶቹ ጉዳይ አንስተው ያወያዩዋቸው የእምነቱ ተወካዮች እኛን ብትጠይቁ ኖሮ እኮ እንመልስላችሁ ነበር አሁንም ሰልፍ መውጣት አይጠበቅባችሁም ወደኛ መጣችሁ በግልጽ ፍቱልን በሉ
የሚል ሐሳብ እንደሰጡ በወቅቱ እኛም ተወያይተንበታል፣ ሰዎቹም ነግረውናል። ሶ የወይዘሮ ፈትለወርቅ ጽሕፈት ቤት ምንድነው ማድረግ የሚፈልገው ከዚህ ከሙስሊም ጉዳይ ጋር ተያይዞ? ያው ስትሮንግ እንትናችን ብለው የሚወስዱት ማዕከላዊ ዞን ላይ አክሱም፣ እዛ አካባቢ ይህንን ነገር በፈለጉት ሰዓት ተማሪዎቹን ዋጋ በማስከፈል በሚያሳዝን መልኩ እኛ ካንሰርን የሚያደርገን የተማሪዎቹ ዋጋ መክፈል ነው። በዙሪያ ያለው ፖለቲካ አይደለም። ወደ ትምህርታቸው መመለስ አለባቸው ብለንም በተደጋጋሚ ጮኸናል። ነገር ግን ምንድን ነው እየተደረገ ያለው ካልክ አንድ ሰው ራሱን ረለቫንት ለማድረግ የሚጫናቸው በተኖች ትግራይ ውስጥ ያሉ ይመስላል። እንደኔ ትዝብ በወቅቱም ታስታውስ እንደሆነ እነዛ የሙስሊም ወንድሞቻችን የጋበዝናቸው በሪዮት ላይ የዛ አይነት ፊሊንግ እንዳላቸው ተናግረውን ነበር። የሆነ ፖለቲካ እየተሰራባቸው ነው እነዚህ ተማሪዎቹ ትምህርት ነው የሚፈልጉት። እኛም ድምፅ እየሆንላቸው ያለ ነው ወደ ትምህርት እንዲመለሱ እና መብታቸው እንዲከበር ነው የምንፈልገው። ነገር ግን ህወሓት በመካከሉ ባለ ሽኩቻ የመታገያ ካርድ አድርጎ ግን እየተጠቀመበት ነው የሚል ሀሳብ ሰጥቶ ነበር እና አሁንም ያኔ ያሉት ምን መሰለህ አሉላ፣ ታስታውስ ከሆነ ከኛ ጋር ብትነጋገሩ እኮ በቀጥታ ይፈታ ነበረ አሉ ነበረ። ይሄ ማለት ችግሩን የፈጠሩት እኛንን የምንፈታው ለማለት ነበር ማለት ነው። ናቲ ነው ወይ እነሱ ቀስቀሰውት ሳይሆን የተነሳው የመብት ጥያቄ ነው፣ የተነሳው ትክክለኛ ጥያቄ ነው። ከልካዮቹም ሆኑ ሌሎች ግን ሲከለክሉ መፍትሄ ያለው እኛ ጋር ነው። ችግር ትፈጥርና ኦኬ ያው መፍትሄው ይሄውና ትላለህ። እኔ ብቻ ነኝ መፍትሄ ልሰጥህ የምችለው ሌላው ሪላያብል አይደለም ለማለት ኤግዛክትሊ። ስለዚህ የመብት ጥያቄውና ተማሪዎቹ ወደ ትምህርት ገበታቸው የመመለስ ጉዳይ ይሄ ህዝባዊ የሆነ ነገር ግን እነሱ የሚያዩት እኛ ነን ይሄንን ችግር እንትን ያልነው የምንፈታውም እኛ ነን፣ ስለዚህ ወደ እኛን ደግፉ በሚል እንደ አንድ የመደራደሪያ ስልት ነው የሚጠቀሙበት እና በወቅቱ ሄደው ሲያናግሯቸው ወይዘሮ ፈትለወርቅ ምንድን ነው ያሉት? ሰልፍ መውጣት አይገባችሁም፣ አያስፈልግም ነበር። አሁንም ወጣችሁ ህወሓት ይፍታልን ብላችሁ ጥሪ ያቀርቡልን ነው የምትለው፣ ወዲያው እንፈታዋለን ነው ያለችው። ስለዚህ ለነሱ የሚያመች ለነሱ ተስማሚ የሆነ ኢንቫይሮንመንት ለመፍጠር ይጠቀሙበታል። ኢንቫይሮንመንቱ እንዳለ ሲያውቁ ሆል ያደርጉታል። ያ ኢንቫይሮንመንት እንዳልተፈጠረ ሲያውቁ የተፈናቃይም በተመሳሳይ የተፈናቃይ ሰብአዊነት ጉዳይ ነው፣ ከፕሪቶሪያ ስምምነት ጋር የሚያያዝ ነው። ፌደራል መንግስት ይመለከተዋል፣ ጊዜያዊ አስተዳደሩ መመለስ አለባቸው በቀዳሚነት የዓለም አቀፉ ማህበረሰብም ጫና አድርጎ ተሳትፎበት ነው። የወይዘሮ ፈትለወርቅ ግን ስብስብ በምንድን ነው የሚያዩ ይሄንን ነገር? በማይፈልጉት ኃይል ወይም ራሳቸውን ወደ ስልጣን ለማምጣት በሚፈልጉበት ጊዜ የሚመዙት ካርድ ነው። ከሰብአዊነት ከንትን አይደለም። ኢንፋክት ድንኳኖቹ እነሱ የሚያዩት እነሱ በሚጠቀሙት ቃል ልጠቀም ውድብ አልዳነችም ለመዳን እንደሚያስፈልግ የሕክምና ማዕከላት አድርጎ ነው የሚወስዷቸው ድንኳኖቹ። እዛ ውስጥ ያለ ሰቆቃ ስቃይ መሆኑ ቀርቶ እነሱ ውድብ ድናለች ማለት በሌላ ነገር እነሱ ወደ ስልጣን ሲመጡ ማለት ነው፣ ወይም እነሱ የሚያምኑበት የኛ የሚሉት አካል ሲመጣ ማለት ነው። ስለዚህ በሆነ ታይም ላይ የሚፈልጉት በሆነ ታይም ላይ ደግሞ የምንፈልገውን ግብ አሳክተናል ባሉበት ደግሞ እኛ አሁን ረሌቫንት ሆነናል ወደፊት መተናል ባሉበት የሚረሱት አሁን ረሌቫንት አይደለንም ወይም ተክደናል ወይም ተገፍተናል ብለው በሚያስቡበት ደግሞ የሚመዙት። ዛሬ ለምሳሌ የሆነውን ልንገርህ። ሌላኛው በሲቪል ማህበረሰብ የተቋቋመ ሰልፍ አዘጋጅቷል ከምዕራብ ትግራይ ጋር በተያያዘ ለምሳሌ በቀጣይ ቀናቶች የሚካሄድ ይሄ ማህበሩም ሙቭመንቱም እነ ወይዘሮ ፈትለወርቅ ከእጃቸው እንደወጣ አወቁ። እንደ ካሁን በፊቱ ጋቱ እንትና መባንን ጀመሩ። ለካ ያኔ ያላችሁት ዙሩን እናከረዋለን ለሚለው እዛ ላይ ቀላቀላችሁና ዙሩን ማክረሪያ ተጠቀማችሁብን። የሆነ ያ አቺቭ አድርገናል የምንፈልገው ሰው ወደ ኃላፊነቱ መጥቷል ባላችሁ ጊዜ ተዋችሁት፣ ካሁን በኋላ ሁለተኛ ትጫወቱብንም ብለው ራቁ። የሚሆነው በጽላል ሲቪል ማህበረሰብና በዙሪያው ያሉ ይሄ መሆኑን ሲያውቁ የነ ወይዘሮ ፈትለወርቅ ካምፕ ዛሬ ሌላ ሰልፍ ነው። እዛ ሰልፍ ላይ የህወሓት ፍላግ
የህወሓት ፍላግ ስለ የትግራይ ክልል ባንዲራ ማለት አይደለም፣ የህወሓት አርማ ያለበት ማለት ነው። ባንዲራ ይዞ ወጡ። ከዛ የሰልፍ አስተባባሪዎቹ ጋዜጠኛ ደስታ ገብረመድህንም ዘግቦታል በሬድሲ ኦብዘርቨር የህወሓት አርማ ያረፈበትን እንትን ባንዲራ ከሰልፉ ገለል እንዲል ተደረገ። ይሄ ዛሬ የተነሳው እስከ የጊዜያዊ አስተዳደሩ እንትን መስመር ምናምን ነገር የተካሄደበት ማለት ነው። እዛ ላይ የህወሓት አርማ ይዞ ነው የወጡት። ስለዚህ ህወሓቶች ወይም ስፔሲፊካሊ የወይዘሮ ፈትለወርቅ ቡድን የሙስሊምም የተፈናቃዮችን ጉዳይ የሚያዩት ችግሩ እንዲቀጥል አናድርግ፣ ከዛ የችግሩ ፈቺ የሆነ ራሳችን በማቅረብ ሬሌቫንት እናድርግበት ነው። ችግሩን ከመፍታትና ከሰብአዊነትና ከፕሪቶሪያ ስምምነት ከመተግበር በሙስሊም ሴቶች ደግሞ ህገ መንግስቱና ኢትዮጵያ የተቀበለችው የሃይማኖት እኩልነት ዩኒቨርሳል እንትኖች በሰብአዊ መብቶች የሚካተቱ ማለት ነው ከመተግበር አይደለም ለማስጨነቂያ እኛ ይሄ ችግር እኮ እኛ ብንኖር ኖሮ እኛ ብንበናችሁ ኖሮ እኛ ወደ መንበሩ ብንመለስ ኖሮ እንፈታው ነበር ኢንክሉዲንግ ወደ መንበሩ ተመልሰናል ብለን ያሰብነው ሰው አሁን በፈለግነው እየሄደልን አይደለም። የአደባባይ ሚስጥር ነው። በታደሰ ወረደና በወይዘሮ ፈትለወርቅ ካምፕ ልዩነት ተፈጥሮ በሾሙት ልክ ሆኖ አልተገኘም። ኮርስ በትግራይ ህዝብ ልክ ሆኖ አልተገኘም። እሱም ሜንሽን ማድረግ አለብኝ። የታደሰ ወረደ አስተዳደር ማለት ነው 3 ወር ምን ስራ ተሰራ ካልከኝ አይ ዶንት ኖ ምንም አውቀው ነገር የለም። በተጨባጭ የተሰርቷል ምለው ነገር የለም። አይ እናንተ የማታውቁት ውስጥ ለውስጥ ብዙ ነገር እየሰራው ነው ተረዱልኝ የሚለው ነገር ካለ ደግሞ ጀነራል ታደሰ ራሱ ይቅረብና እንደ ፕሬዝዳንት ሪዮት ላይ መጥቶ ይሄንን አድሬስ ያድርግ። ነገር ግን እኛ የምናውቀው ነገር የለም። እኔም አንተም አናውቅም። በአደባባይ የሚደረግ ነገር እያየን አይደለም። ወጥቶም ሚዲያ ላይ እያስረዳ አይደለም። ሪዮት ላይ ካልቀረበ ሌላም ሚዲያ የራሱ የሚላቸው ድምፃውያንም ትግራይ ቴሌቪዥን መቅረብ ይችላል። የለም ግን እንደዛ አሁን በተለይ ከሰብዓ እንደርታ ወረዳ ጋር ተያይዞ በፈለጉት መንገድ ጉዳዮች እየሄዱ እንደሆነ በአደባባይ ያወቁበት የእነሱ ሚዲያዎች እነዚህ ውጭ ሀገር ያሉ ምናለሽ ተራ ሚዲያዎች የወይዘሮ ፈትለወርቅ የሚያሰማሯቸው ሚዲያዎች እዛ ላይ እያየኑ ነው። እንዲያውም ከጌታቸው የባሰ ነው ወድ ወረደ ሁላ ማለት ጀምረዋል። ወድ ወረደ ማለት ጌታቸው እንኳን እየተናገረ እየፎከረ ምን እያለ ቀጣይ አቅጣጫውን ያሳያል። ይሄ ግን ድምፁን አጥፍቶ ጉድ እየሰራ ነው ወደሚል እና ወድ ወረደ ይወገድ ይውረድ ወደሚል አቅጣጫ እየሄዱ እንደሆነ እናውቃለን። የህወሓት ማለት ይከብደኛል የወይዘሮ ፈትለወርቅ ካምፕ የሙስሊሙ ተማሪዎችም ችግር መልሰው የማምጣት የተፈናቃዮችም ችግር መልሰው የማምጣት እና በዛ ካርድ ተጠቅሞ ራስን ሬሌቫንት ወደ ማድረግ ስራ ተመልሷል። ካይንድ ኦፍ የሆነ እንትን ደጃቡ ነገር አይሰማህም ቴዲ? እኔ እናንተ የተወያየንበት ጊዜ የነበረ አትሞስፌር የአክል ሰልፍም ነበር የተፈናቃዮች ኦንሊ ቲንግ ምንድነው ሙስሊሞቹ ተማሪዎች ነቄ አላሉበትም እንጂ ተፈናቃዮች ኦልሬዲ እነዛ እንትን ብለዋል። የፈለጋችሁት ነገር ስትፈልጉ ለማሳካት ትጠቀሙብናላችሁ፣ ከዛ በኋላ ግን የፈለጋችሁት ነገር ተሳክቶልናል ብላችሁ ባሰባችሁ ትረሱታላችሁ ብለው የራሳቸው መንገድ ይዘዋል። በዚህ በሙስሊም ተማሪዎች ዙሪያም የሙስሊሙ ማህበረሰብ ትግራይ መረዳት ያለበት አክሱም ላይ በተለይ እየተደረገ ያለው በፈለጉት ሰዓት የወይዘሮ ፈትለወርቅ ካምፕ ያንን ቶፒክ አድርጎ እንደ ካርድ መዞ ከዛ እናንተ ተወያይታችሁ ከነሱ ጋር እኛንን መፍታት የምንችለው ከኛ ጋር ተወያዩ። በተለይ ደግሞ እዛ ማዕከላዊ ዞን ሙሉ ለሙሉ የነሱ ቁጥጥር ነው። በሰራዊትም በለው በፖለቲካም በካድሬም ሙሉ ለሙሉ ቁጥጥር አላቸው በዛ ላይ። ሌላ አካባቢ ላይ እኮ ይህንን ችግር እየፈጠሩ አይደለም። ሌላ አካባቢ እኮ ትግራይ የሙስሊም ማህበረሰብ አለ፣ እያደረጉ አይደለም። ዋይ ብለህ መጠየቅ አለብህ። ለምንድን ነው ይሄ እየተፈለገ ያለው? ከዛ ደግሞ ምንድነው የሚያሰሉት? በአክሱም ይህንን ነገር ብናደርግ የትግራይ አምጣልኝ ስስንትን የማግኘት አክሱም እኮ የክርስትና እንትን ምናምን የሚሉ ነገሮች እሱን ይፈልጉታል። በዛ ዙሪያ ድጋፍ ሁለቱም ሳይድ ማየት አለብን። ሙስሊሙ ወይ እናንተ ናችሁ እንደምትፈቱልኝ ድሮ ምን የዝም ብዬ እንጣጥ አልኩኝ እንጂ እናንተ ስር ብገባ ኖሮ አዎ እኛ ጋር ትመጡ ይሄው ፈታ ነው እኮ ብለው ከያቱ በእጃቸው ያለ ነገር ስለሆነ ይለቁታል። ተማሪዎቹ ይፈተናሉ። ክርስቲያኑ ደግሞ እዛ አካባቢ ያለው የኛ
የምን ደሴት ምናምን አስከባሪዎች ብሎ ከጎናቸው እንዲሰለፍ ሴንሴሽናላይዝ በማድረግ ማለት ነው። የዚህ አይነት አካሄድ ነው እየተካሄደ ያለው። ከዚህ ውጭ ባለው ግን ካየነው ቅድም እንደገለጽኩልህ የሙስሊም ተማሪዎቹ የህግ ጉዳይ ነው፣ የሰብአዊ መብት ጉዳይ ነው፣ መመለስ አለበት። የተፈናቃዮች ጉዳይ የፕሪቶሪያ ስምምነት ጉዳይ ነው። ጊዜያዊ አስተዳደርም ፌዴራል መንግስትም እንዲሁም ዓለም አቀፉ ማህበረሰብ የዲፕሎማቲክ ማህበረሰቡም ጨምሮ ፕሪቶሪያ እንዲፈጸም በማድረግ መፈታት ያለበት የሰብአዊነትም ጭምር ጉዳይ ነው። ነገር ግን የወይዘሮ ፈትለወርቅ ግን የጊዜያዊ አስተዳደሩ በፈለጉት አቅጣጫ መሄድ እነሱ ራሳቸው ረሌቫንት ሆኖ ጉዳዩን እየመሩት እንደሆነ ከፊት የማሳያ መንገድ አድርገው ነው እየተጠቀሙበት ያለው። እኔ ለተፈናቃዮች ያለኝ ምክር አንድ ነው። የህወሓት ባንዲራ አርማ ይዞ መውጣት ሳይሆን ህወሓት ብትፈልግ ትኑር አትኑር፣ ገደል ትግባ፣ ትዳን አዳን ሁኬርስ ብላችሁ ውጡ። ይሄ ነገር ጊዜያዊ አስተዳደሩ የፌዴራል መንግስት የፕሪቶሪያ ስምምነት ተግባራዊ አድርጋችሁ ወደ ቀያችን መልሱን በሚል ዙሪያ ስሩ። ለሙስሊም ተማሪዎቹ በተለይ ሙስሊም ማህበረሰቡ የእስልምና እምነት አመራሮች አባቶች ወይዘሮ ፈትለወርቅ የምትፈታውና የምትዘጋው መብት አድርጋችሁ ከወሰዳችሁት ይሄ ነገር እና ሄዳችሁ ኦኬ በቃ እናንተ አንቺን ተቀብለናል ስለዚህ ፍችልን የምትሉ ከሆነ መብት አይደለም ያላችሁ፣ መብት አይደለም። እሱ አገዛዙ ሲፈቅድ ይሰጣችኋል፣ ሳይፈቅድ ሲቀር ደግሞ የምትነጠቁት ነው ማለት ነው። ህጋዊ ተቋማዊ የሆነ አሰራር የለም ማለት ነው። ከሰዎች ጋር ከቡድኖች ጋር የተያያዘ ነው መብታችሁ የምታደርጉት። ስለዚህ መብታችሁን የማግኘት የምታደርጉት ትግል ከህወሓትና የወይዘሮ ፈትለወርቅ ቡድን በዘለለ መልኩ ልታገሉበትና አጠቃላይ ትግራዋይ ሁሉ የእምነቱ ተከታይ ብቻ ሳይሆን አጠቃላይ ትግራዋይ ልታሰባስቡበትና ለትግል ራሳችሁን ልታዘጋጁበት የምትችሉ ሁኔታ ማመቻቸት አለባችሁ። እነዚህ ሁሉ የሚፈቱት ይሄ ቡድን እነዚህን እንደ ካርድ እየመዘዘ እየተጠቀመ ያለ ቡድን ከዛ እጅ መንጭቃችሁ በማውጣት የህግና የተቋም የአሰራር ጉዳይ ስታደርጉት ነው ማለት ፈልጋለሁ። ይሄ ማድረግ ሲቻል ነው አጠቃላይ መፍትሄ መገኘት። ኢንፋክት አጠቃላይ ትግራይ ውስጥ ያለው ችግርም መፈታት የሚችለው ብዬ የማስበው እንጂ እኔ ይህንን ነው እየታዘብኩ ያለው። ህዝቡ መጫወቻ ካርድ ሆኖ እየዋለ ነው ያለው ልል ፈልጌ ነው። ቴዲ፣ በመገናኛ ብዙሃን ያላችሁ ለህዝቡ ስቃይ ወግንና የሚሰማችሁ በሙሉ የተፈናቃዮችንም ሆነ መብታቸውን የተገፈፉትን ተማሪዎች ጉዳይ በጣም አምፕሊፋይ በማድረግ ተገቢውን ሽፋን በመስጠት ጉዳዩ ትኩረት እንዲያገኝ ከሆነ ቡድን ችሮታ ሳይሆን መብታቸው ስለሆነ የሚያገኙት እንዲሆን በማድረግ ረገድ ከጎናቸው እንድትሰለፉ መጥራት ወይ ጥሪ ማድረግ ወዳለሁኝ።